እንዴት ናችሁ ቤተሰቦቼ? ዛሬም በጣም አጠር ያለች ቪዲዮ ነው ይዤላችሁ የመጣሁት እስቲ መራጭ ስትሆኑ ወይም በመራጭነት ከብሔራዊ ምርጫ ቦርድ ወይም ከምርጫ ጣቢያ ካርድ ስትወስዱ ማወቅ ያለባችሁን 4 ነገሮች ልንገራችሁ። አንደኛ፣ መምረጥም ሆነ መመረጥ መብት እንጂ ግዴታ አይደለም። ማንም ሰው ምረጡ ብሎ ሊያስገድዳችሁ አይችልም። ማንም ሰው ተመረጡ ብሎም ሊያስገድዳችሁ አይችልም። መብት ነው። ይህንን ማወቅ አለባችሁ። ሁለተኛ፣ መምረጥ የምትችሉት እድሜያችሁ ከ18 ዓመትና በላይ ከሆነ ብቻ። 18 ዓመት በታች ከሆነ በኢፌዴሪ ሕገ መንግስት በአንቀጽ 38 ላይ እንደተደነገገው መምረጥ አትችሉም ማለት ነው። ይህንን ማወቅ አለባችሁ። ሶስተኛውና ዋነኛው ቁልፍ ነገር ለመምረጥ በአካል መገኘትን ቅድመ ሁኔታ ያደርጋል። ይህ እንግዲህ በአዋጅ ቁጥር 1162 በዝባር 2011 ላይ በግልጽ ተቀምጦ ይገኛል። አንድ ሰው ምርጫ ለመምረጥ በአካል መገኘት ግዴታ። የምትመርጡት በአካል ተገኝታችሁ ይህንን ምንም አይነት በውክልና ምናምን ማድረግ አይቻልም። በአካል መገኘት ግዴታ ነው ማለት ነው። አንዳንድ ጊዜ በአካል ፊዚካሊ ኢምፔርድ የሆኑ ሰዎች ካሉ እነሱ በተለያየ መልኩ መንግስት ሊያመቻች ይችላሉ። ሁኔታዎችን ግን በአካል መገኘትን ቅድመ ሁኔታ ነው ማለት ነው። ሌላው እያንዳንዱ መራጭ የሚሰጠው ድምፅ እኩል ነው። በስታተስ፣ በዘር፣ በብሔር፣ በቋንቋ፣ በመልክ፣ በምናምን በሆነ ነገር ታይቶ አይደረግም። እኩል ድምፅ ነው ያለው። አንድ ሰው አንድ ድምፅ ብቻ ነው ያለው። ከሌላ ሰው ድምፅ ሊበልጥ ሊያንስ አይችልም። ይህም መታወቅ ያለበት ቁልፍ ነጥብ ነው ማለት ነው። እያንዳንዱ ድምፅ እኩል ከሆነ 18 ዓመትና በላይ የሚያስፈልግ ከሆነ በአካል ፊዚካል የሚያስጠይቅ ከሆነ ስትመርጡ እነዚህን ቅድመ ሁኔታዎች አውቃችሁ መዘጋጀት አለባችሁ። በቀጣይም የተሻሻሉ ቪዲዮዎችን እንሰራላችኋለሁ። ስፔሻሊ ምን ሊያስጠይቅ ይችላል፣ ምን ወንጀል ሊሆን ይችላል የሚለው አንዳንድ ነገሮችን ከወንጀልም እንድትጠበቁ ምርጫውን ፍትሐዊና ሰላማዊ እንዲሆንላችሁ የተሻሻሉ ቪዲዮዎችን እንሰራላችኋለሁ። እየተከታተላችሁ ጠብቁኝ። አመሰግናለሁ።